ከመልእክተኛው ዓለይሂ ሰላቱ ወሰላም በተለያዩ መንገዶች እንደተዘገበው ካነ ኢዛ ሐዘበሁ አምሩን ፈዚዐ ኢለ ሶላ የሆነ ችግር ትልቅ ችግር ሲመጣባቸው ወዲያው የሚቅጣጩት ወዴት ነው? ወደ ሶላት ቶሎ የሚሸሹት ወደ ሶላት። ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ከአምስቱ ሶላቶች ባሻገር ሱና የሆኑ ሶላቶችን ማብዛት ኢማንን ያስጠብቃል። በተለይ በችግር ጊዜ እስቲዓና ሲያስፈልግ የሆነ የሚያግዝህ የሚያበረታታ የሚያጀግንህ ነገር ካስፈለገ ከሶላት የበለጠ ነገር የለም። ወሊዛሊክ ከመልእክተኛው ዓለይሂ ሰላቱ ወሰላም በተለያዩ መንገዶች እንደተዘገበው ካነ ኢዛ ሐዘበሁ አምሩን ፈዚዐ ኢለ ሶላ የሆነ ችግር ትልቅ ችግር ሲመጣባቸው ወዲያው የሚቅጣጩት ወዴት ነው? ወደ ሶላት ቶሎ የሚሸሹት ወደ ሶላት ወደ አላህ ሱብሓነሁ ወተዓላ ማለት ፈፊሩ ኢለላህ የሚሸሸው ወደ አላህ ብቻ ነው አይደል? ከፍጡራን ልትሸሽ ትችላለህ፣ ከአላህ መሸሽ አትችልም። ከአላህ መሸሽ የምትችለው ወደ ራሱ ወደ አላህ ሲሆን ብቻ ነው። በሌላ አነጋገር ከሱ ቅጣት እሱ ራሱ እንዲጠብቅህ ትማጸነዋለህ ማለት ነው። اللهم إني أعوذ برضاك من سخطك وبمعافاتك من عقوبتك ونعوذ بك أو قال عليه الصلاة والسلام وأعوذ بك منك كانت بانت وتطبق الله كالله قطعت ليطبق يمشلو الله ብቻ እና ከዚህ አንፃር ነው ሰሃቦች በተለያዩ አጋጣሚዎች ችግር ሲያጋጥማቸው ኢብኑ አባስ ወንድሙ መሞቱን ሲሰማ መንገድ ላይ ነበር። ወዲያው ወርዶ ሶላት ሰገደ፣ 2 ረክዓ እንደዚህ ወስተዒኑ ቢሰብሪ ወሰላህ ብሏልና አላህ ሱብሓነሁ ወተዓላ ግልጽ ነው። ሌሎችም ከሰሃቢያት ከሴቶች ለምሳሌ የአብዱራህማን ብን ዐውፍ ባለቤት የሞተ ሲመስላት ቶሎ ብላ ወደ ሶላት ገባች። እንዲህ አይነት ተግባራዊ በሆነ መልኩ ሰሃቦች ይህንን ይፈጽም እንደነበር የሚያሳዩ ዘገባዎች አሉ። ነሲሐቲ ኢስላማዊ እውቀት ለሁሉ